ወይ በስድብ ወይ በሆነ ነገር ሰውን መምከር እንደማይቻል አስቀድሜ ለእናንተም ልነግራችሁ ፈልጋለሁ። የትኛውም ሰው እኔን ስለሰደበኝ እኔ ከምፈልገው መስመር ሊያስተኝ አይችልም። ማንም ሰው ማለት ነው። እኔ ሰው በሰውነቱ ማከብር ሰው ነኝ፣ ሰው በመሆኑ ብቻ ማለት ነው። ማንም ይሁን እና ግን ደግሞ እኔ የሆነ ሰው ስለሰደበኝ ወይ የሆነ ነገር ስላለኝ ከምፈልገው መንገድ ሊያስወጣኝም ምንም ሊለኝ አይችልም። እኔ ከሰው ምክር እሰማለሁኝ። ከዛም ባለፈ ደግሞ ኮሜንት ውስጥ ሲጻፉ አነባለሁ። የሚጠቅመኝን ተገብራለሁ፣ ማይጠቅመኝን ደግሞ እያስወገድኩ እሄዳለሁ ማለት ነው። እና በዚህ ሳምንትም አንዳንድ ነገሮችን እያየሁ በጣም እየታዘብኩኝ ነበረ። የምሬን ስነግራችሁ ማለት ነው። ምናልባት ሩታ ራቁቷን ሆና የእርጉዝ ፎቶ ለቃ ነበረ። ከዛ በፊት ብዙ ቪዲዮዎችን አይቻለሁኝ። ሩታ እርጉዝ አይደለችም፣ ጨርቅ ነው፣ አውቀው እየሸወዱን ነው፣ እየፎገሩን ነው ምናምን እየተባለ እንዲሁም የሆነ ልብስ ለብሳ ዙም እያረጋችሁ የተለያየ ነገሮችን እያየሁኝ ነበረ። ከዛ ሩታ ግን ያው እርጉዝ መሆኗን በይፋ አሳየቻችሁ። ልክ ያንን ደግሞ ስታዩ አብዛኛው ሰዎች ደግሞ ተመልሳችሁ እንዴት ይሄ ነገር ይሆናል ማለት ጀመራችሁ ማለት ነው። እና የሰውን ልጅ የፈለገ ቢሆን ሙሉ ልናደርገው አንችልም። እኔ የተረዳሁት ነገር ቢኖር በራሴ ሕሊናና በራሴ ሀሳብ መንቀሳቀስ እንዳለብኝ ነው ከዚህ በኋላ የተረዳሁት ማለት ነው። እና ሩታ ምንም ነገር ሳታሳያችሁ ለእናንተ በልብስ እንደተሸፈነ እርግዝናዋ ወልዳ ልጅ ብታሳያችሁ ከሌላ ቦታ የመጣ ልጅ ነው እንጂ የሩታ ወይንም የአብርሃም ልጅ ነው ብላችሁ ማንም እንደማትቀበሉ አውቃለሁኝ። ይህንን ስነግራችሁ ግን ሁላችሁንም አይወክልም፣ አንዳንዶችን ማለት ነው። እና ለዛም ነው ያንን ፎቶ የለቀቀችላችሁ እኔም እንደተረዳሁት ነገር ሲሆን ማለት ነው። እና እኔ በራሴ ሕሊና ነው የምጓዘው፣ ሁላችንም ማለት ነው። ከዚህ በኋላ ይህንን ነው የምተገብረው በህይወቴ ላይ። የማንንም ሰው ፍላጎት የማንንም ሰው ደስታ እንትን ለማለት አልሞክርም። በቃ ሕሊና የሚፈቅደውን ነገር አደርጋለሁኝ እንጂማ እንደ ሰው ከሆነ ጥሩም ሰራችሁ መጥፎም ሰራችሁ የሰው ልጅ ከማውራት ወደኋላ አይልም። በቃ ይህንን ተረድቻለሁኝ በህይወቴ ማለት ነው። ለበሳችሁም ቆሸሻችሁም የሰው ልጅ ማውራቱ ማይቀር ነው። በቃ ስትለብሱ ምን አገኘ ምን ነው እንደዚህ ሆነ ምናምን ማለቱ አይቀርም። የሆነ ቆሻችሁ ደግሞ ስትገኙ ራሱን አይጠብቅም ወይ ምናምን ይላችኋል የሰው ልጅ ማለት ነው። እና ከዚህም በፊት እኔም በራሴ ስላየሁት ማለት ነው ትንሽ ከዛ በፊት ከሰውነቴ ትንሽ ከሳ ያልኩኝ ሰው ነበርኩኝ። ምናልባት ካያችሁ በፊት ቪዲዮቼ ከ5 ወር ወይ ከ6 ወር በፊት ቪዲዮቼን ካያችሁ ትንሽ ሰውነቴ ከሳ ያለ ነበርና ውፍረት ደግሞ ሲመጣ ምን አግኝቶ ደግሞ ተነፋፋ፣ ምንም በልቶ ነው ሰው የማያገባውን የማይገደውን ነገር ማውራት ጀመረ ማለት ነው። እና ስለዚህ የሰው ልጅ ወፈርንም ከሳንም ለበስንም አልለበስንም ከማውራት ወደ ኋላ አይልም። ስለዚህ